ዛሬ ሀዲቃ ነፈል ይባላል። ሰፋራት አካባቢ ያው የሁሉም ሰፋራት አካባቢ ነው ማለት ነው። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ቦታው ራሱ በጣም በቃ ለየት ያለ ነው። ህዝብ ነው የሚመጣበት፣ በጣም ያምራል። በትንሹ ላሳያችሁ ብዬ ነው እንዴት እንደወደድኩት። ቦታው አበባው ምናምን በጣም ነው የሚያምረው። አያችሁት ሊሆባቱ እንደሚያምር። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ከምር አዙሬ ደግሞ ላሳያችሁ። እዩት እንዴት አባቱ እንደሚያምር። ፍጡር ሰዓት ደርሷል። ልናፈጥር ነው። እኔ ወድጄዋለሁ ቦታውን። አንዳንዴ ወጣ ብላ ዛሬ እዚህ ነው የምናፈጥረው ማለት ነው ከሰዎቼ ጋር። ደስ ይላል ቦታውን። እዩት ከምር እዩት። የምሬት ይለያል። ህዝብ ነው ያለበት። በጣም የሚያምር ቦታ ነው። እዩት። በየጎጆው መቀመጥ ትችላላችሁ። ይሄ ደግሞ እንደዚህ ውስጥ ለውስጥ የፈለጋችሁበት ድረስ መሄጃ ማለት ነው። እዩት እዩት። በዚህ ወደዛ ደግሞ እዩት ሲያምር እንትን ነው የሆነ በቃ እዛ ድረስ ነው ቦታው ማለት ነው። አያችሁት? ከምር አንዳንዴ ደስ ይላል። ይሄ የእንትን ነው የሆነ ጀዋዛት እኛ ኤምባሲ ምናምን የምንመጣበት አካባቢ ነው። ለዛ ቅርብ ቦታ ነው። እዩት በጣም ነው የሚያምረው። እኔ እንደዚህ አይነት ዛሬ ነው የመጣሁት። ብዙ ሀዲቃዎች ግን ሄዳለሁ። እንደዚህ አይነት ሀዲቃ መጥቼ አላቅም። ሀዲቃ ምንድነው ልትሉ ትችላላችሁ። ምናልባት አረብ ሀገር ያልሆናችሁ ማለት ነው። ሀዲቃ ማለት መዝናኛው እንደማለት ነው። የምንዝናናበት ቦታ ነው። የዚች ጋር ውሃ ነገር አላት። እንዴት እንደሚያምር እየዞርኩኝ ነው። ከፍጡር በፊት ነው። እዩት በጣም ነው የሚያምረው። ሰዎች በየቦታው ቁጭ ብለዋል። እንዳልቀርጻቸው ብዬ ነው። እዩት እንደ ዛሬ ደስ ብሎኛ አያውቅም። የሚገርማችሁ እንሂድ ሲሉኝ ራሱ ደስተኛ አልነበርኩኝም። ተዝናኝ ምናምን ሲሉኝ መጉላላት መስሎኝ ነበር። ለካ መዝናናት ነው። ዩቲዩብ ደክሟል። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እየሰራሁበት ስላልሆነ ነው። አዳዲስ ነገር እንደዚህ ሳይ አይምሮም አዲስ ነገር እለቅላችኋለሁ ማለት ነው። አሁን ለናፈጥር ሰዓቱ ስለደረሰ ወደ ቦታዬ እየሄድኩ ነው ማለት ነው። አሳያችኋለሁ። በጣም ነው የሚያምረው። አባዬ ደግሞ ተከፋፍቷል። ለካ ራቆቴን ነኝ በሉ። በጣም ደስ ይላል። ማብራቱ ራሱ በራርቷል ምናምን እና እዩት ደስ የሚል ቦታ። አሁን ወደ ፍጡር ቦታ ላሳያችሁ። እዚች እነዚህ ሁለት ሰዎች ቁጭ ያሉ የኔ ናቸው። እዚህ ነው የምናፈጥረው ማለት ነው። እጄ ልቀላቀል። ቻናሌን አበረታቱ በብዛት። እዩት እዛ ጋ ሌላ ሰው ነው የኛ። ይኸውና ዋው ነው ቦታው ዋው ነው። እዩት እዚህ ጋር ውሃ አለ። እንደ ዛሬ ደስ ብሎኝ አያውቅም። አንዳንዴ ወጣ ማለት አረቦች ጋር ወጣ ስንል ጥሩ ነው። ሁልጊዜ ቤት ውስጥ ስንሆን አዲስ ነገር ማየት አንችልም። አዲስ ነገርን በቃ እምቢ ምንል ልጆች አለን። እኔ ባይዘዌ መውጣት አልወድም፣ መዝናናት አልወድም እና ሽንት ቤት ራሱ የፈለገ ይኸው እዚህ ጋር ሽንት ቤት መግቢያ ምናምን ነውና በጣም ነው ደስ የሚለው። መውጣት የምትወዱ ልጆች ካላችሁ አንዳንዴ ወጣ ስንል አይምሮ አዲስ ነገር እናያለን ማለት ነው። በተረፈ ደግሞ ሲሄድ ምናምን ጀዋዛታችን በሩ ምናምን አሳያችኋለሁ ማለት ነው። ከዛ ቀርጻለሁ። ቅድም አልፌው መጥቼ ነው። አሁን ሰው ሁላ በቃ የማፍጠሪያ ሰዓት እዚህ ነው ሰው መጥቶ የሚያፈጥረው። እዩት ይሄ የመጣንበት ነው እንግዲህ። አያችሁት በጣም ያምራል። እዚህ ጋር ውሃ አለ። ይሄ ሌላ ውሃ ነው የሚጮኸው። ይሄን ይመስላል። በተረፈ ቻናሌን አበረታቱ። ጥሩ ነገር እንድሰራ ቻናሌ ደክሟል። አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ እያደረጋችሁ ሼር አድርጉልኝ። በሌላ በአዲስ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላህ ወበረካቱ ባይ